ታሪካችን የሚጀምረው እንድሩ የሚባለውን ሰው እያሳየን ነው። እንድሩ በሲያትል ከተማ ውስጥ ከታመመች እናቱና እጅግ ጨካኝ ከሆነው ከአባቱ ጋር የሚኖር የሁለተኛ ደረጃ ተማሪ ነው። እንድሩ በትምህርት ቤት ውስጥም ብዙም የማይታወቅና ጓደኛ የሌለው የተገለለ ልጅ ነው። በአባቱ በሚደርስበት በደልና ድብደባ የመረረው እንድሩ አባቱን እጁን እንዳያነሳበት እንደ መከላከያ ይረዳኛል ብሎ አንድ ካሜራ ይገዛል። ከዚያም ለአባቱ ከዛሬ ጀምሮ የምታደርገውን ነገር ሁሉ በካሜራ ይቀርጻለሁ በማለት ይነግረዋል። እንድሩ አልጋ ላይ ተኝታ ወደምትሰቃየው እናቱ ጋር መሄድ ይጠይቃታል። እሷም መልካም የትምህርት ቀን ይሁንልህ ብላ ትመርቀዋለች። ብዙም ሳይቆዩ የእንድሩ የአክስት ልጅና የቅርብ ጓደኛ የሆነው ማት እንድሩ ሊወስደው ይመጣና አብሮ ተያይዘው ወደ ትምህርት ቤት ያመራሉ። በመንገድ ላይ ሳሉም ማት ካነበባቸው የተለያዩ የፍልስፍና መጽሐፍ ያገኘውን ጥልቅ ምክር ለእንድሩ ሊያካፍለው ይሞክራል። እንድሩ ግን በማት ፈላስፋነት ላይ እያሾፈ ይቀልድበታል። ትምህርት ቤት እንደደረሱም እንድሩ ካሜራውን አንስቶ የትምህርት ቤቱን ቅጥር ግቢ የሚመገብበትን ቦታና ጊዜውን የሚያሳልፍባቸውን ስፍራዎች መቅረጽ ይጀምራል። ይሁን እንጂ ነገሮች እንደተመኘው ሳይሆን ቀርተው ጥቂት በጉልበት የሚያምኑ ተማሪዎች እንድሩን መሳቂያ መሳለቂያ ከማድረጋቸውም በላይ ካሜራውን ቀምተው በማሾፍ ያንገላቱታል። ከብዙ መሳለቂያና መንገላታት በኋላ ተማሪዎቹ ካሜራውን መልሰውለት ይሄዳሉ። ወደ ቤት የተመለሱ ሳለም ማት እንድሩን ወደ አንድ ድግስ እንዲመጣ ይጋብዘዋል። እንድሩ መጀመሪያ ላይ ፈቃደኛ ባይሆንም ማት ግን ትንሽ ወጣ ብለህ ብትዝናና ይሻላል በሚል ስለወተወተው በመጨረሻም እንድሩ ባይፈልግም እንኳ በማት ግፊት ለመሄድ ይስማማል። እንድሩ ወደ ቤት ተመልሶ የቀዳቸውን ምስሎች እያየ ሳለ አባቱ ሪቻርድ በሩን በርብሮ ይገባና ወዲያውኑ በእንድሩ ፊት ላይ ጥፊ አሳርፎ መሬት ላይ ይዘረረዋል። ሪቻርድም በንዴት እየጮኸ የሚልን ብቻ ነው ማድረግ ያለበት በማለት ያስፈራረዋል። ከዚያ አስከፊ ክስተት በኋላ ማትና እንድሩ ወደ ድግሱ ቦታ ይሄዳሉ። እንድሩም በድግስ ላይ ሆኖ ሰዎች ይዝናኑና ሲጨፍሩ በካሜራው መቅረጽ ይጀምራል። በዚህ መሃል ኬሲ የተባለች ልጅ አይን ውስጥ ትገባለች። እሷም እንደሱ የዕለት ተዕለት ውለዋን መቅረጽ የምትወድ ልጅ ናት። ማትም በመካከላቸው ጣልቃ በመግባት የተለመደውን የፍልስፍና ወሬውን እየረጨ ኬሲ ለማማረክና ቀርቧን ለመሳብ ይሞክራል። መጥፎ አጋጣሚ ሆኖ እንድሩ ካሜራውን ይዞ ሳለ አንድ ወጣት ለምን ሴት ጓደኛ ተቀርጻለህ በሚል ጠብ ይጭርበታል። እንድሩም ከሁኔታው ለመሸሽ ከድግሱ ወጥቶ ወደ መኪና ማቆሚያው ያመራል። በዚያም በደረሰበት በደልና ውርደት እየተከዘ በካሜራው ላይ ያለውን አቧራ እያበሰ በሐዘን እንባውን ያፈሳል። እንድሩ በሐዘን ተክሶ ባለበት ወቅት በትምህርት ቤቱ እጅግ ታዋቂ ሆነውና ለተማሪዎች ምክር ቤት ፕሬዝዳንትነት እየተወዳደረ ያለው ስቲቭ በድንገት ይመጣል። ስቲቭ ወደ እንድሩ ጠጋ ብሎ ከእሱና ከጓደኞቹ ጋር እንዲቀላቀል ይጋብዘዋል። እሱና ማትም በጫካው ውስጥ አንድ የሚገርም ነገር እንዳገኙ ነግሮት ያገኙትን ነገርም በካሜራው እንዲቀርጽላቸው ይጠይቀዋል። እንድሩም ከስቲቭ ጋር አብሮ ይሄዳል። ብዙም ሳይቆይ ጫካው መሃል ሜዳ ላይ ወዳለ አንድ ትልቅ ጉድጓድ ውስጥ ይደርሳሉ። ከጉድጓዱ ውስጥም የሚወጣ አንድ እንግዳ የሆነ ድምፅ ይሰማሉ። ስቲቭም ምን እንደሆነ ለማየት ወደ ውስጥ ዘልቀው ይገባሉ። ወደ ጉድጓዱ በጥልቀት እየገቡ ሲሄዱ በውስጡ በደመቀ ብርሃን የሚያንጸባርቅ አንድ ግዙፍ ክርስቲያን የድንጋይ አይነት ያገኛሉ። የአስገራሚ ድንጋይ በድንገት ድምፅ ማውጣት ይጀምራል። አካባቢውን ሁሉ ይናወጣል። ከዚያም በቅጽበት ሁሉ ነገር ድቅድቅ ወዳለ ጨለማ ይቀየራል። ከጥቂት ሳምንት በኋላ ማት፣ ስቲቭ እና እንድሩ በአንድ ግቢ ጓሮ ውስጥ ሆነው ቤዝቦል ሲጫወቱ እናያቸዋለን። ማት ኳሷን ወደ ስቲቭ ሲወረውር ኳሷ በድንገት አቅጣጫዋን ቀይራ ስቲቭን በጎኑ በኩል ትመታዋለች። በመቀጠል ማት ኳሷን ወደ እንድሩ ይወረውራታል። ነገር ግን እንድሩ ኳሷን በእጁ ከመያዝ ይልቅ በሀሳብ ኃይሉ ብቻ በአየር ላይ ገትሮ ያቆማታል። በዚህ መሃል ግን የእንድሩ አፍንጫ ደም መፍሰስ ይጀምራል። ከዚያም ሶስቱም ወደ ውስጥ ገብተው በልጆች መጫወቻ ዕቃዎች መጫወት ይጀምራሉ።
የሚገርመው ግን እቃዎቹን ሳይነኩ በአየር ላይ እንደተሳፈፉ ያደርጓቸዋል። ያ በጫካ ውስጥ ያገኙት ምስጢራዊ ክርስቲያን ድንጋይም በሰው ኃይል ብቻ ቁሳቁሶችን የማንቀሳቀስ ልዩ ኃይል እንደሰጣቸው ይረዳሉ። ከጥቂት ቆይታ በኋላ ያንን ያገኙትን ጉድጓድ በድጋሚ ለማየት ወደ ቦታው ይሄዳሉ። ነገር ግን ጉድጓዱ ሙሉ በሙሉ በአፈር ተደፍኖ ያገኙታል። ወዲያውም የጸጥታ አካላት በቦታው ደርሰው ወጣቶቹ ከአካባቢው እንዲርቁ ያዙዟቸዋል። ወደ ቤታቸው እየተመለሱ ሳለ ስቲቭና አንድሬው ስለ ቤተሰቦቻቸው ማውራት ይጀምራሉ። አንድሬው ስለ እናቱ ሁኔታና እንዲሁም የቀድሞ የእሳት አደጋ ሰራተኛ ስለነበረው አባቱ ይነግረዋል። አባቱ ሪቻርድ በደረሰበት አደጋ ምክንያት ስራው አቁሞ ከመንግስት በሚላክለት የኢንሹራንስ የመድን ክፍያ ብቻ እየተቀበለ ተቀምጦ እንደሚውል ለስቲቭ ያጫውተዋል። ስቲቭን በበኩሉ ከወላጆቹ ጋር ያለውን መጠነኛ አለመግባባትና በቤት ውስጥ ያለውን ችግር ይነግረዋል። አንድሬው ወደ ቤት እንደተመለሰ ያገኘውን አዲስ ኃይል በመለማመድ ካሜራውን ሳይነካ በአየር ላይ እንዲሳፈፍ እያደረገ ለብቻው ልምምድ ማድረግ ይጀምራል። በማግስቱም አንድሬው እናቱን ካራ ለንፋስ ሽርሽር ወደ ባህር ዳርቻ ይዟት ይወጣል። ሁለቱም አብረው በጣም በመዝናናት በጣም ደስ የሚል ጊዜን ያሳልፋሉ። በሌላ በኩል ደግሞ ሶስቱ ጓደኛሞች እንደተለመደው ኃይላቸውን ለመለማመድ ወጣ ብለው ወደ አንድ የሐይቅ ዳርቻ በመሄድ ድንጋዮችን በሀሳብ ኃይላቸው ወደ ውስጥ እየወረወሩ ይጫወታሉ። ትምህርት ቤት ውስጥም አንድሬው አዲሱ ኃይላቸውን በተግባር ለመፈተሽ ለምን ሰው ወዳለበት ቦታ ሄደን አንለማመድም በሚል ሀሳብ ያቀርባል። በዚህም ተስማምተው ወደ አንድ የትልቅ የገበያ አዳራሽ ያመራሉ። ከዚያም በሰዎች ላይ ምንም ጉዳት የማያደርሱ ነገር ግን በጣም የሚያስደንቁ ነገሮችን ማድረግ ይጀምራሉ። አንድሬው የዕቃ መሸጫ ጋሪዎችን በራሳቸው እንዲንቀሳቀሱ በማድረግ ሰዎችን ግራ ያጋባል። ስቲቭ ደግሞ ድን አሻንጉሊት በአየር ላይ የሚሳፈፍ በማድረግ አንድ ሕፃን ያስነግጠዋል። ማት በበኩሉ በአንድ ሰው አፍ ውስጥ ያለ ማስቲካን ባይሎ ለማውጣት ሲሞክር ሳያስበው ግለሰቡን በጥፊ ይመታዋል። ወደ መኪና ማቆሚያው ሲወጡ ደግሞ ስቲቭ አንድ ሴት ላይ ቀድ ለመስራት ይሞክራል። ሴትየዋ ሳታየው መኪናዋ ካለችበት ቦታ አንስቶ ወደ ሌላ የመኪና መቆሚያ ቦታ በኃይሉ ያንቀሳቅሰዋል። ማትና አንድሬው በዚህ ድርጊት እጅግ ይገረማሉ። ምክንያቱም እስከዛሬ ካነሱት ነገር ሁሉ ይህኛው እጅግ ከባዱና ትልቁ ስለነበረ ነው። ስቲቭ መኪናውን ካንቀሳቀሰ በኋላ አፍንጫው በኃይል መድማት ይጀምራል። እሱ ግን ምንም አልሆንኩም ደህና ነኝ በማለት ጓደኞቹን ያረጋጋቸዋል። የመኪናው ባለቤት የሆነችው ሴትዮ ተመልሳ ስትመጣ መኪናው ባለበት ቦታ ባለማግኘቷ ግራ ተጋብታ ስትባክን እነሱ በሁኔታው የተሳሳቁ ይመለከቷታል። በኋላ ላይም ወደ ቤት የተመለሱ ሳለ ከኋላቸው የሚመጣ አንድ የጭነት መኪና ከፍተኛ የድምፅ ክላክስ ይነፋባቸዋል። አንድሬው በሁኔታው ተበሳጭቶ መኪናውን በኃይሉ በመግፋት ከመንገዱ ትንሽ ሸርተት ሊያደርገው ይሞክራል። ነገር ግን ሳያስበው ከልክ በላይ ኃይል ይጠቀምና መኪናው ከቁጥጥሩ ወጥቶ ከመንገዱ ይወጣና ገደል ውስጥ ተንከባሎ ወደ ወንዝ ውስጥ ይገባል። ልጆቹ በድንጋጤ ከመኪናቸው ወርደው ለመርዳት ይሮጣሉ። ስቲቭም ወዲያውኑ ወንዝ ውስጥ ዘሎ በመግባት አሽከርካሪውን ለመርዳት ይሞክራል። በመጨረሻም የሆነውን ነገር ለፖሊስ ደውለው ያሳውቃሉ። ከደረሰው አደጋ በኋላም ማትም በአንድሬው ድርጊት ተቆጥቶ ፊት ለፊት ይጋፈጠዋል። የሰውን ሕይወት አደጋ ላይ ጥላል እያለ ሲከሰሰው፣ አንድሬው ግን ምንም እንዳልተፈጠረ ሁሉ በዝምታ ይከታተለዋል። ሐሳቡም ሌላ ቦታ ያለ ይመስላል። ማት ኃይላቸው ከቀን ወደ ቀን እየጨመረና ለመቆጣጠር አስቸጋሪ የሆነ መምጣቱን በመረዳት ከእንግዲህ በሕግና በደንብ መመራት እንዳለባቸው ሐሳብ ያቀርባል። በማግስቱም ሶስቱ ጓደኛሞች በአንድ ሰፊ የቆሻሻ መጣያ ቦታ ይገናኛሉ። እዚያም ሲደርሱም ስቲቭን ከአየር ላይ ተንሳፍፎ ያገኙታል። ስቲቭም እናንተም ሞክሩት እያለ እነሱ ማበረታታት ይጀምራል። መጀመሪያ ሙከራውን የጀመረው ማት ነበር። ነገር ግን መሬትን ለመልቀቅ ክፉኛ እየታገለ በተደጋጋሚ በፊቱ እየተደፋ ይቸገራል። ቀጥሎ የሞከረውን ድል ግን በቀላሉ ወደ ላይ መመንጠቅ ቻለ። በአየር ላይ መሳፈፍ በመቻሉ በደስታ ፈነደቀ። ወዲያውም ስቲቭን መብረር ይችልና ጓደኞቹን ይቀላቀላቸዋል። ከጥቂት ቆይታ በኋላ ሶስቱም ጓደኛሞች ደመናዎችን ሰንጥቀው በሰማይ ላይ መቅነፍ ይጀምራሉ።
እርስ በርስም እየተቀዳደሙ በከፍተኛ ፍጥነት ሰማዩን ያቋርጡታል። እንዲያውም የኳስ ጨዋታ ጀምረው ኳሱን በአየር ላይ እየተወራወሩ ይጫወታሉ። በዚህ መልኩ በደስታ እየበረሩ ሳለ ድንገት አንድ ግዙፍ አውሮፕላን በአጠገባቸው በከፍተኛ ፍጥነት ያልፋል። አውሮፕላኑ በአጠገባቸው ሲያልፍ በፈጠረው ከፍተኛ ግፊት ስቲቭ ራሱን ስቶ መውደቅ ይጀምራል። እንዲሁም ስቲቭን ለማዳን በከፍተኛ ፍጥነት ወደ ታች ይወረወራል። ስቲቭንም በአየር ላይ ይዘዋል። ነገር ግን ፍጥነታቸው እጅግ ከፍተኛ ስለነበረ ሁለቱም ወደ መሬት የተመዘገዘጉ ይወርዳሉ። እንዲሁም ሙሉ ኃይሉን ተጠቅሞ መሬት ላይ ሊያርፉ ጥቂት ሰከንዶች ሲቀሩ ፍጥነታቸውን በመቀነስ ሁለቱም ምንም ጉዳት ሳይደርስባቸው በሰላም እንዲያርፉ ያደርጋል። ማትም ተከትሏቸው ይወርድና ሶስቱም በሁኔታው እየሳቁና እየጮሁ ይደሰታሉ። ለመጀመሪያ ጊዜም መብረር የቻልን የሰው ልጆች እኛ ነን በማለት ኩራት ይሰማቸዋል። በዚያው ምሽት ስቲቭ ቤት ውስጥ ተሰብስበው ያድሩና አንድሪው ዛሬ በሕይወት ካሳለፏቸው ቀናት ሁሉ ምርጡ ቀን ነው በማለት ስሜቱን ይገልጽላቸዋል። በማግስቱ ትምህርት ቤት ውስጥ ኃይላቸውን ተጠቅመው ወደ ተመኙት የዓለም ክፍል ለመብረር ዓለምን ለመዞር እቅድ መውጣት ይጀምራሉ። ስቲቭም የሳምንቱን መጨረሻ በሃይዊ ለማሳለፍ እቅድ እንዳለው ሲናገር፣ አንድሪው ደግሞ ወደ ቲቤት የመሄድ ፍላጎት እንዳለው ይገልጻል። የቲቤት አካባቢ ሰላማዊና ውብ እንደሆነ፣ እዚህ ያሉት መነኮሳትም ወደ ላቀ የንቃትና የጥበብ ደረጃ የደረሱ መሆናቸውን በመጥቀስ አድናቆቱን ይገልጻል። በሌላ በኩል ደግሞ አንድሪውና ስቲቭ በአንድ ፎቅ ጣራ ላይ ሆነው ጊዜያቸውን እያሳለፉ፣ አንድሪው ካሜራውን በአየር ላይ በጣም በረቀቀና ጥበባዊ በሆነ መንገድ ሲያንቀሳቅሰው ስቲቭ ሲያይ በአድናቆት ይፈዛል። ስቲቭም አንድሪው ካለው ብቃት አንጻር በትምህርት ቤቱ የችሎታ ማሳያ ታለንት ሾው ላይ እንዲሳተፍ ሀሳብ ያቀርብለታል። በትርኢቱ ላይም እኔ እረዳሃለሁ በማለት ያበረታተዋል። አንድሪውም በሀሳቡ ተስማምቶ ለውድድሩ መዘጋጀት ይጀምራል። የሚለብሰውን ልብስም ለእናቱ ለካራ እያሳያት በደስታ ይዘጋጃል። አንድሪው ለውድድሩ ተዘጋጅቶ ከቤቱ ሊወጣ ሲል አባቱ ሪቻርድ ጠርቶ ያቆመዋል። ሪቻርድም በአንድሪው ሁኔታ መጠራጠሩንና አንድ የሚደብቀው ነገር እንዳለ እንደሚሰማው በቁጣ ይነግረዋል። አንድሪው ግን ለአባቱ ምንም መልስ ሳይሰጠው ወደ ትምህርት ቤቱ ያመራል። በትርኢቱ ላይም ማት ካሜራውን ይዞ ዝግጅቱን ለመቅረጽ እየተንቀሳቀሰ ሳለ እንደሱ ሁሉ ትርኢቱን እየቀረጸች ካለች ኬሲ ጋር ይገናኛሉ። ብዙም ሳይቆይ ስቲቭና አንድሪው መድረኩ ላይ ብቅ ይላሉ። አስገራሚ የተባለውን የአስማት ትርኢታቸውንም ይጨምራሉ። አንድሪው ልዩ ኃይሉን በመጠቀሙ እነዚያ የአስማት ትርኢቶች ለእሱ እንደ ሌሎች ጨዋታዎች በጣም ቀላል ነበሩ። ሁለቱ ጓደኛሞች በመድረክ ላይ እጅግ አስገራሚ ትርኢትን እያሳዩ ተማሪው ሆነ መምህራኑ በሁኔታው ተገርሞ በጭብጨባና በጩኸት አዳራሹን ያቀልጡታል። ከዝግጅቱ በኋላ አንድሪውና ማት ወደ አንድ የድግስ ቤት ውስጥ ያመራሉ። ከዚያ እንደደረሱም ሁሉም ሰው በአድናቆት ይቀበላቸዋል። ሁሉም አንድሪውን ሰላም ለማለት ይሽቀዳደማል። አንድሪውም ለመጀመሪያ ጊዜ በሰዎች ዘንድ መታወቅ፣ መከበርና መወደድ ምን እንደሚመስል በተግባር አጣጣመው። ይህ ሁኔታ ለዓመታት ተገሎ ለኖረው አንድሪው ትልቅ የሥነ ልቦና እርካታ ሰጠው። በዚያው ድግስ ላይ አንድሪው ጸጉሯን ሮዝ ቀለም የተቀባች አንዲት ቆንጆ ልጅ ያገኛል። ወዲያም ወሬ ጀመሩና ወሬያቸው ይገጣጠማል። አንድሪው በድግስ ላይ በደስታ ሲዝናና፣ ማት ደግሞ ካሜራውን ይዞ ሁኔታውን ይቀርጻል። ማት ለአንድሪው ደስ የሚል መልእክት በካሜራው ላይ አስቀምጦለት ሊወጣ ሲል ኬሲ ታገኘውና አብረው ወደ ቤት እንዲሄዱ ትጠይቀዋለች። በዚህ መሃል ስቲቭ ካሜራውን ተረክቦ አንድሪው ፍለጋ ወደ ላይኛው ፎቅ ያመራል። እዚያች ደርስ ግን ያላሰበው ነገር አጋጥመዋል። አንድሪው አብረው በነበረችው ልጅ ላይ ሳሰው ጡት ያስታውቆባት ያገኘዋል። ሁኔታውን ያየው ስቲቭም በነገሩ ተገርሞ መሳቅ ይጀምራል። ነገር ግን አንድሪው ነገሩን እንደ ቀልድ ሊያየው አልቻለም። ይልቁንም በሁኔታው ክፉኛ ተሸማቆና ተናዶ ነበር። በንዴትም በማት ላይ እየጮኸ ከዚህ ውጣልኝ በማለት ያባረረዋል። በሌላ በኩል አባቱ ሪቻርድ ወደ አንድሪው ክፍል ውስጥ ገብቶ ዕቃዎችን ሲመረምር ቆይቶ ካሜራውን ያገኘዋል። አንድሪው ሲመጣ ሪቻርድ በቁጣ ይጋፈጠዋል። እናትህ መድኃኒት የሚሆን ገንዘብ አጥተን የተቸገርን፣ አንተ ግን በዚህ ውድ ካሜራ ላይ ይህን ያህል ገንዘብ እንዴት ታወጣለህ? በማለት ይጮህበታል። ሪቻርድን በአንድሪው ላይ መጮውን ይቀጥላል። አንድሪውም ሳይፈራ መመለስ ሲጀምር ሪቻርድ ይበልጥ ይናደዳል። ሪቻርድም አንድሪውን አንቆ መሬት ላይ በመጣል ሊመታው ይሞክራል።
ነገር ግን በዚህ ጊዜ አንድሪው ኃይሉን ተጠቅሞ አባቱን አንቆ ይዘዋል። ከፈለኩኝ ልደፈጥጥ እችላለሁ በማለት ካስፈራረ በኋላ በኃይሉ አባቱን አንስቶ ወለሉ ላይ ይደፈጥጠዋል። በዚህ ቅጽበት ማት ከኬሲ ጋር እያለ ምንም አይነት ኃይሉን ሳይጠቀም አፍንጫው በድንገት ይደማል። ይህ የሚያሳየው ሶስቱ ጓደኛሞች በኃይላቸው አማካኝነት ያላቸውን ስሜታዊ ትስስር ምን ያህል ጠንካራ እንደሆነ ነው። በሌላ በኩል አንድሪው በከፍተኛ ነጎድጓድና ዝናብ መሃል ሆኖ በሐዘንና በቁጣ ያለቅሳል። ስቲቨን በአየር ላይ እየበረረ እዚያው ይደርሳል። አፍንጫዬ መድማት ጀመረ፣ ያንተም ድምፅ በውስጤ ሲጠራ ሰማሁ በማለት አንድሪው ያለበትን የስነልቦና ጫና ተረድቶ ሊያጽናናው ይሞክራል። አንድሪው በከፍተኛ ቁጣ ውስጥ ሆኖ ስቲቨን ብቻዬን ተወኝ ብሎ ይጮህበታል። በዚህ መሃል የአንድሪው ቁጣ ከሰማያዊ ነጎድጓድ ጋር ተቀላቅሎ የመብረቅ ብልጭታ አካባቢን ያናውጠዋል። ከጥቂት ጊዜ በኋላም ትዕይንቱ ወደ አንድ የቀብር ስነ ስርዓት ይቀየራል። አንድሪው ካሜራውን ይዞ የቀብሩን ሁኔታ ይቀርጻል። በዚያም ማት፣ ኬሲና ሌሎች የክብር ጓደኞቻቸው በሐዘን ተሰብረው ይታያሉ። ያ የሁሉንም ሰው ቀልብ ይስብ የነበረውና ደግነቱ የማይረሳው ስቲቭ በመብረቅ ተመቶ ሕይወቱ አልፏል። በሥነ ሥርዓቱ ላይም ማት በአንድሪው ላይ የጥላቻና የጥርጣሬ አስተያየት ሲሰጠው ይታያል። የቀብሩ ሥነ ሥርዓት ካለቀ በኋላ ማት አንድሪውን ፊት ለፊት ይጋፈጠዋል። በዚያ ምሽት ምንም አይነት የመብረቅ አደጋ አልተመዘገበም። ታዲያ እንዴት ስቲቭ በመብረቅ ተመቶ ሊሞት ይችላል በማለት በጥያቄ ያፋጠዋል። ማት ጓደኛውን ለሞት የዳረገው የመብረቁ አደጋ ሳይሆን የአንድሪው ቁጣና ከቁጥጥር ውጭ የሆነው ኃይሉ እንደሆነ መጠራጠር ይጀምራል። በማግስቱም አንድሪው ወደ ስቲቭ መቃብር በመሄድ በለቅሶ ይቅርታ ይጠይቀዋል። ምን እንደተፈጠረ አላውቅም፣ በወቅቱ ራሴን መቆጣጠር አቅቶኝ መሆን አለበት እያለ ለሟች ጓደኛው በለቅሶ ይናዘዛል። ወደ ትምህርት ሲመለስ ግን ሁኔታው ይበልጥ የከፋ ይሆንበታል። በድግሱ ላይ በልጅቷ ላይ ያስታወቀው ተውቂያ በቪዲዮ ተሰራጭቶ ተማሪዎች ሁሉ ሲሳለቁበት ያገኛቸዋል። ይህም በውስጡ ያለውን ቁጣና የብቸኝነት ስሜት ይበልጥ ያባብሰዋል። አንድሪው ያችን ሮዝ ፀጉር ያላትን ልጅ ከጓደኞቿ ጋር ቆማ ያያታል። እሷ ግን ከጎኑ ከመቆም ይልቅ ከጓደኞቿ ጋር ሆና ትሳለቅበታለች። ከዚህም በላይ ያ ዘወትር የሚያንገላታው ተማሪ ቀርቦ በድግሱ ላይ ያስታወቅበት ሁኔታ እያሳየ ያፌዝበታል። በዚህ ጊዜ አንድሪው በቁጣ ይገነፍላል። ነገር ግን አንድሪው እንደ ቀድሞት ዝም ብሎ አላለፈም። ወደ ተማሪው ቀርቦ የአሳው ኃይሉን በመጠቀም የልጅን በርካታ ጥርሶች በጭካኔ ነቃቅሎ ያወጣቸዋል። ከዚያም ወደ መጸዳጃ ቤት በመግባት የነቀላቸውን የጥርስ ብርባሪዎች ለካሜራ ያሳያል። ጥርሶቹን እንዴት አድርጎ እንደነቃቀላቸውና ምን አይነት ስሜት እንደተሰማው ያለምንም ጸጸት በዝርዝር ይገልጻል። አንድሪውም በአሮጌ መኪኖች መጣያ ውስጥ ሆኖ በካሜራው እየተቀረጸ የፍልስፍና ትምህርትን መስጠት ይጀምራል። ስለ ዝግመተ ለውጥና የበላይ አዳኝ ስለሚባለው ጽንሰ ሐሳብ ይተነትናል። አንበሳ አደን ሲያድን ጸጸት አይሰማውም። የሰው ልጅም ጉንዳንን ሲረግጥ ወይም ዝንብንና ትንኝን ሲረግጥ የጥፋተኝነት ስሜት አይሰማውም ይላል። ራሱንም ከሰው ልጆች ሁሉ የበላይ የሆነ ሰው እንደሆነ አድርጎ ይሾማል። የእሱ ኃይል በሰዎች ላይ ጉዳት ቢያደርስ ደሱ የተፈጥሮ ሕግ እንጂ ስህተት እንዳልሆነ ይገልጻል። ይህንንም ለማረጋገጥ ከጀርባው ያለው ግዙፍ መኪና እንደ ወረቀት በቀላሉ ጨፍልቆ ያሳያል። በሌላ በኩል ማት በትምህርት ቤት ውስጥ በዛ ተማሪ የደረሰውን አሰቃቂ ድርጊት ይሰማል። ወዲያውኑ ወደ አንድሪው ክፍል ውስጥ በኃይል ዘልቆ በመግባት ስለ ሁኔታው ማጣራትና አንድሪውን መጋፈጥ ይጀምራል። ማትም በአንድሪው ክፍል ውስጥ ሆኖ ኃይላቸው ከቁጥጥር ውጭ እየሆነ ስለመጣ ያወጣቸውን ደንቦች መከተል ምን ያህል አስፈላጊ እንደሆነ አጥብቆ ይገልጽለታል። ሰዎችን መጉዳት ካላቆም እኔ ራሴ ጣልቃ ለመግባት እገደዳለሁ በማለት ከባድ ማስጠንቀቂያ ይሰጠዋል። በዚህ መሃል ክርክራቸው ይፋፋምና ማት አንድሪውን በቦክስ ሊመታው ይሞክራል። ነገር ግን አንድሪው የማትን እጅ በአየር ላይ በቀላሉ ይዘዋል። ማትም ሁኔታው ስላላማረው ወዲያውኑ ክፍሉን ለቆ ይወጣል። በሌላ በኩል የአንድሪው እናት ህመም እየተባባሰ ይሄዳል። አንድሪው ለእናቱ መድኃኒት ለመግዛት ወደ መድኃኒት ቤት ያመራል። ነገር ግን ፋርማሲስቱ የያዘው ገንዘብ በቂ እንዳልሆነና መድኃኒቱን ሊሰጠው እንደማይችል ይነግረዋል። ለእናቱ ካለው ጥልቅ ፍቅርና ተስፋ መቁረጥ የተነሳ አንድሪው ሌላ አማራጭ እንደሌለው ያምናል። ገንዘቡን ለማግኘት ሲል ማንኛውንም አይነት አደገኛ እርምጃ ለመውሰድ ይወስናል። ከዚያም አንድሪው የአባቱን የድሮ የእሳት አደጋ መከላከያ ልብስ በመልበስ ማንነቱን ይደብቃል።
በመጀመሪያ ኢላማ ያደረገው ሁልጊዜ መንገድ ላይ የሚያሸንፉትንና የሚያሰቃዩትን ጎረቤቶች ነበር። በከፍተኛ የኃይል ሞገድ ሁሉንም ይበታትናቸዋል። አንዳንዶቹን ከመኪና ጋር፣ ሌሎቹን ደግሞ ከአስፋልት ጋር ያጋጫቸዋል። በሰከንዶች ውስጥ ሁሉንም ራሳቸውን እንዲስቱ ካደረገ በኋላ ያላቸውን ገንዘብ በሙሉ ዘርፎ ይሄዳል። በመቀጠልም ወደ አንድ የነዳጅ ማደያ ያመራል። በዚያም ገንዘብ ተቀባዩን በኃይል በመምታት ከጥቅም ውጭ ካደረገ በኋላ በካዝና ውስጥ ያለውን ገንዘብ በሙሉ ይዘርፋል። ሆኖም እንድሪው ዘርፎ ሊወጣ ሲል ገንዘብ ተቀባዩ በድንገት ነቅቶ ባለ ሁለት አፈ ጠመንጃ ይዞ በቁጣ ያሳድደዋል። እንድሪው የጥይት ጠመንጃውን በኃይሉ ለማንጠልጠል ሲሞክር ጠመንጃው ሳይታሰብ ተተኩሶ የነዳጅ ታንከሩን ይመታዋል። ወዲያውኑ ታላቅ ፍንዳታ ተከስቶ እንድሪውና ገንዘብ ያዥታው በኃይል ተፈንጥረው ይወድቃሉ። እንድሪው በከፊል በእሳት ተቃጥሎ ራሱን ይስታል። በመቀጠልም እንድሪው በከባድ ቃጠሎና ጉዳት ሆስፒታል ይገባል። አባቱ ሪቻርድ ተጠርቶ ወደ ሆስፒታል ይመጣና ሪቻርድም እንድሪው ወደተኛበት ክፍል ገብቶ ማልቀስ ይጀምራል። ነገር ግን ለቅሶው የሐዘኔታ ሳይሆን የቁጣና የተስፋ መቁረጥ ነበር። ራሱን ለሳተው እንድሪውም እናቱ ካራን መሞቷን ይነግረዋል። ሪቻርድም ለካራን ሞት እንድሪው መውቀስ ይጀምራል። አንተም ፍለጋ ባልወጣ ኑሮ እሷ አትሞትም ነበር በማለት በጩኸት ይወቅሰዋል። ራሱን ስቶ ለተኛው ልጁ ለእናት ሞት ይቅርታ ጠይቅ እያለ በቁጣ ይጮህበታል። የሪቻርድ ጩኸት እየበረታ ሲሄድ እንድሪው በድንገት ከተኛበት ይነቃል። በውስጡም ያለው ቁጣና ኃይል ፈንድቶ የሆስፒታሉን ግድግዳዎች ያፈራርሳቸዋል። በዚያ ቅጽበት ማት አንድ የልደት ድግስ ላይ ያለ አፍንጫው መድማት ይጀምራል። ወዲያውኑ ከእንድሪው ጋር የሆነ ችግር እንዳለ ይገባዋል። በዜናም በሆስፒታሉ አካባቢ ፍንዳታ መከሰቱን ያያል። ማትና ኬሲ በፍጥነት ወደ ሆስፒታል ያመራሉ። ከዚያ ሲደርሱ እንድሪው አባቱን ሪቻርድን በአየር ላይ አንስቶ ሲያበቃ ያለምንም ርኅራኄ ቁልቁል ሲወረውረው ይመለከታሉ። ማትም በፍጥነት በመብረር ሪቻርድን መሬት ላይ ከመውደቁ በፊት ይዘዋል። ማትም ወደ እንድሪው ቀርቦ በሰላማዊ መንገድ እንዲረጋጋ ይለምነዋል። ሁሉንም ነገር እናስተካክላለን፣ አብረን አዲስ ሕይወት እንጀምራለን በማለት ቃል ይገባለታል። ነገር ግን ማት ንግግሩን ሳይጨርስ እንድሪው ምንም አይነት ርኅራኄ በሌለው ሁኔታ አንድን አውቶቡስ በሀሳቡ ኃይሉ አንስቶ በማት ላይ ይወረውርበታል። እንድሪው በአንድ ሕንፃ ላይ ካረፈ በኋላ ማት ተነስቶ የመልሶ ማጥቃት እርምጃ ይጀምራል። ሁለቱ በከተማዋ ሰማይና ምድር ላይ እየተወራወሩ እጅግ አስፈሪ ጦርነት ውስጥ ይገባሉ። ፍልሚያው በከተማው መሃል ላይ ባለ አንድ አደባባይ ሲደርስ በርካታ የፖሊስ ኃይሎች በሁለቱም በኩል ይከቧቸዋል። ፖሊሶቹ ሁኔታውን ለመቆጣጠር በከፈቱት ተኩስ ማት በጥይት ይመታል። ይህንን ያየው እንድሪው ይበልጥ ተቆጥቶ ፖሊሶቹን በኃይሉ በመምታት ይበታትናቸዋል። ከዚያም ሁለቱም ወደ ሰማይ ይበራሉ። በከተማዋ መሃል በሚገኝ አንድ አደባባይ ላይ ሁለቱም ሲያርፉ የፖሊስ ሰራዊት በድጋሚ ይከባቸዋል። ማትም አሁንም ቢሆን ተስፋ ባለመቁረጥ እንድሪው እንዲያቆም እና እጁን እንዲሰጥ ይለምነዋል። ነገር ግን እንድሪው ምንም መልስ አልነበረውም። ፖሊሶቹ ተኩስ ሲከፍቱባቸው እንድሪው የሐሳብ ኃይሉን በመጠቀም ጥይቶቹን በሙሉ በአየር ላይ ያስቆማቸዋል። እንድሪው በከፍተኛ ድምፅ መጮህ ሲጀምር አካባቢ ላይ ያሉ ግዙፍ ሕንፃዎች እንደ መሬት መንቀጥቀጥ በኃይሉ ይናወጣሉ። የሕንፃዎቹ መስታወቶችም ይረጋግፋሉ። ማትም ፖሊሶችን እንዳይጎዳቸው አጥብቆ ቢለምነውም የእንድሪው አይኖች ግን ምንም አይነት ሰብአዊነት አይታይባቸውም ነበር። ማትም በዚያ ቅጽበት እንድሪው ሙሉ በሙሉ መጥፋቱንና ወደ ቀድሞ ማንነቱ መመለስ እንደማይችል ይረዳል። የሰው ልጆችን ከጥፋት ለመታደግ ያለው ብቸኛ አማራጭ እንድሪውን መግደል እንደሆነ ይገነዘባል። በአደባባዩ ላይ ያለው ትርምስና ጩኸት ከፍተኛ ደረጃ ላይ በደረሰበት ቅጽበት ማት ከእንድሪው ጀርባ ያለውን ሐውልት የብረት ጦር በሐሳብ ኃይሉ ይነቅልና እንድሪው በቁጣ ተውጦ ባልጠበቀበት ሁኔታ ማት ጦሩን ወደ እርሱ በመወርወር ደረቱ ላይ ይተክለዋል። በዚያ ቅጽበት ሁሉም ነገር ጸጥ ይላል። የከተማዋ ትርምስ የሚቆምና እንድሪው በአደባባዩ መሃል ላይ ሕይወቱ ያልፋል። ፖሊሶቹ ወደ ቦታው ሲጠጉ ማትም ወደ ሰማይ በመብረር ያመልጣል። ከቀናት በኋላም ማትም ወደ ቲቤት በመሄድ እንድሪው ሁልጊዜ ሊያዩ ይመኘው በነበረው ተራራ ላይ ካሜራውን ትቶለት ሲል እያሳየን ታሪካችን ይጠናቀቃል።